ሰላም ጤና ይስጥልን። የጨፌ ሚዲያ ተከታታዮች የሆናችሁት ከሀገር ውስጥና ከሀገር ውጭ የምትገኙት ተከታታዮቻችን የሆናችሁት በሙሉ ሰላም እንደምን አላችሁ? ጨፌ ወጣቶች ሁለገብ የህብረት ስራ ማህበር በፌደራል ደረጃ ከ12ቱም ክልል ከሁሉም ክልላቶች የተወጣጣ ነው ብለን ስንል በዚህ መልኩ የሁሉም የ12ቱም ክልሎች በሙሉ ውክልና ያለው የሚመለከታቸው ባንዲራ ይዞ በኢትዮጵያ ህብረት ስራ ኮሚሽን አዳራሽ ውስጥ የስራ ቅጥር ስናከናውን ቆይተናል። በአገሪቷ ደረጃ 110587 ህብረት ስራ ማህበራት አሉ። ከነኛ ህብረት ስራ ማህበራት ውስጥ ጨፌ አንዱ ነው። ሆኖም ግን አንደኛም ነው። ከኋላ መጨረሻ፣ ከፊት ለፊት የመጀመሪያ ደረጃ ላይ እንገኛለን። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር በአገር አቀፍ ነው። ዓለም አቀፋዊ ውድድራችን ለማካሄድ ጥቂት ይቀራናል። ሁሉ ጊዜ ወጣት በወጣትነቱ ተቀናጅቶ ተደራጅቶ የሀገሪቷን የደረጃጀት ህግን ተከትሎ አዋጁን ጠብቆ አክብሮ በተባበረ ክንድ የጋራ ጠላት የሆነውን ድህነትን ድል ማድረግ ማሸነፍ፣ የሀሳብ ልዩነትን ማጣበብ። ልዩ ልዩ ፍላጎቶች ሊኖሩ ይችላሉ። ነገር ግን ሰውኛ ልዩነት የለንም። በአንድ አይነት አምሳል የተፈጠር ፍጡራን እስከሆን ድረስ በጋራ ሆነን ህብረ ብሔራዊ አስተሳሰብ ይዘን ማንነታችን መኩሪያችን አድርገን ነገር ግን የጋራችን ጀብድነትን የሚያሳይ ኢትዮጵያዊነትን ውበታችንን ይዘን አብረን በጋራ ብንሆን ኢነርጂት የሆኑ ወጣቶች ያለን፣ ነገር ግን በአጋጉል ልምምድ ውስጥ እየተገባ ወጣቱ ስራ ፈቶ ወጣቱ እውቀት ያለው እውቀት እንደሌለው የሆነ አገሪቷን ችግር ውስጥ ከምንከተው አገሪቷን በስትክክል እናራምድ። የኢትዮጵያ ህብረት ስራ ኮሚሽንም በኢትዮጵያዊነት መልኩ ዜጋዊ አስተሳሰብን ይዘን እየሄድን እንገኛለን። ጨፌ ወጣቶች ሁለገብ ህብረት ስራ ማህበርም በኢትዮጵያ ህብረት ስራ ኮሚሽን ስር በመደራጀታችን መደበኛ የሆነው መልካም የሆነውን አሰራር ፍትሃዊ የሆነውን አካሄድን አዋጅ 85/2009 በጠበቀ መልኩ ጨፌ ወጣቶች በሀገር አቀፍ ተደራጅቶ እንቅስቃሴውን ከቦታ እስከ ቦታ በሰላም ዙሪያ፣ በትምህርት ዙሪያ፣ በሆቴልና ቱሪዝም ዙሪያ በየትኛውም አቅጣጫው እየሄድን ነው። እናንተም ተከታዮቻችን የሆናችሁት የትኛውንም ልምድ ከኛ መውሰድ ትችላላችሁ። እንወዳችኋለን። ሁል ጊዜ በሀሳብ ከእናንተ ጋር ነው። ቸር ሰንብቱ። ኢትዮጵያ በህዝቦቿ በወጣቶቿ በአሞራ ክንፍ መሳይ ቆም ነስር አካሄድ ይዞ መሬት ላይ አስተሳሰብን አቁሞ በጋራ ድል የምናደርግበት ያድርገን። በርቱ። አመሰግናለሁ። መልካም ዘመን ይሁንላችሁ። ኢትዮጵያ በልጆቿ በህዝቦቿ ታፍራና ተከብራ ትኑር እላለሁ። አመሰግናለሁ።